ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬም እንግዲህ ያው እንደተለመደው የፀጉር ቅባት ነው ይዤላችሁ የመጣሁት የእሬት የፀጉር ቅባት አሰራር የኦሊቬራ። ስለዚህ ሙሉ ቪዲዮን ተከታተሉ እንድትረዱት አሰራሩን፣ ጥቅሙን፣ ሁሉንም ነገር እንድትረዱት አጭር ደቂቃ ነው እየቆራረጥኩኝ ለእናንተ እንዲመች አድርጌ ነው አጠር አድርጌ ያዘጋጀሁላችሁ። ስለዚህ ሙሉን ቪዲዮ እዩት እንድትረዱት ማለት ነው። ስለዚህ እዚህ ጋር ያው እኔ ነግሬያችኋለሁ ብዙ ጊዜ ቤት ነው ለቅባት ነገር የምቆርጠው አለኝ ቤት ተክል። ስለዚህ እዚህ ጋር ያው ይሄ ያው የሆነ ነገር ገዝቼበት ያው የሚጠቅመኝ ከሆነ አልጥልም፣ አጥቤ አድርቄ ያስቀመጥኩት ነው። ለቅባት ማስቀመጫ ግላስ ቢሆን አሪፍ ነው። አድርቄ ያስቀመጥኩት ነው ያሳየኋችሁ ማለት ነው። ስለዚህ እዚህ ጋር አጥቤ ያቀረብኩትን ሬት ከቤት የተቆረጠ ነው አለኝ ተክሉ ማለት ነው። እናንተም አለ አትክልት ቤት ምናምን እንደዚህ የሚሸጡ አሉ እኮ ከልለው ምናምን የሆነ ስለዚህ እዛ ሬት እንትኑን ችግኙን አምጥታችሁ ቤት አፈር ሞልታችሁ አየር እንዲኖረው አድርጋችሁ አብቅላችሁ ቤታችሁ ቢያንስ ለማስክ እንኳን ጄል ያለው በደንብ ውፍር ያለ ባታገኙ ለቅባት ይሆናችኋል። ለፊታችሁ፣ ለእጃችሁ፣ ለቆዳው ሀሪፍ ስለሆነ ማለት ነው። ስለዚህ ቤት የቆረጥኩት ነው ለማለት ነው። እለት ስለምቆርጠው ትልቅ አይደለም አያችሁ። ያን ያክል ብዙ ጄል የለውም፣ ግን ለቅባት ይሆነኛል፣ ለፊት ይሆነኛል፣ ለጸጉርም ለቆዳው ብቻ ይሆነኛል። ምናልባት ለጸጉሩ ያው ብዙ ጄል ስለሌለው እኔ ቶሎ ስለሆነ የምቆርጠው ያን ያክል በቃ በጣም ጄል የሚይዘው እንዲያድግ ስትተውት ነው ሳትቆርጡት ማለት ነው። እኔ ግን ያው ስለምጠቀመው ብቅል እንዳለ ለእንትን እንዳደገልኝ ቶሎ ለጸጉር ቆርጠዋለሁ ምናምን ለዛ ነው ለማለት ነው። ያው ይሄም ቢሆን ያው ጥሩ ነው ማለት ነው። ስለዚህ ቤት የተቆረጠ ነው ለማለት ነው። እናንተም ቤት መትከል ትችላላችሁ። ቤትም ግዴታ አይደለም መትከል። ሞልቷል በየገበያው ምናምን። አሁንማ ያው ጥቅሙን ብዙ ሰው ተረድቷል እየተጠቀመ ስለሆነ ያው አይታጣም በየመንገዱ ማለት ነው። ስለዚህ መግዛት ትችላላችሁ ለማለት ነው። አጥቤ ጫፉን ቆርጬ እንደዚህ እንደምታዩት ስስት አድርጌ አሳስቼ ነው እንትን ያልኩት የቆረጥኩት የከተፍኩት ማለት ነው። ከዛ እናጥበዋለን። ሬት የሆነ ቢጫ ነገር አለው። ያ ቢጫ ነገር ደግሞ ለማንኛውም ሰው ያሳክካል፣ መጥፎ ነው። ስለዚህ መጽዳት አለበት። ሁሉንም ነገር በጽዳት ስንጠቀመው ያው ጥሩ ነገር ይሆናል ማለት ነው። ጥሩ ነገር እናገኛለን ማለት ነው። ስለዚህ ያሳሳሁት ምንድነው ጊዜ እንዳይወስድብን ነው። እንደዚህ አሁን ቆርጥ አድርጌ ማድረግ እችላለሁ፣ ግን ጊዜ ይወስዳል። እሱን ስናንተከትክ ምናምን በነገራችን ላይ መፍጨትም ትችላላችሁ። በዚህም መልኩ ያው ነው፣ ተፈጭቶም ያው ነው። ይሄም ቆንጆ አድርገን ስናንተከትከው ሙቀት ባልበዛበት እንትን ያው ጥቅም ይወጣል ማለት ነው። እንፍጨው የምትሉም ልጆች ካላችሁ መፍጨት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ ላጥበው ነው ማለት ነው። 1-2 ጊዜ ነው ያጠብኩት። ስለዚህ የእሬት ቅባት ጸጉር ያለሰልሳል፣ በተለይ ለልጆች በእናታችሁ። ይሄ አሁን አንዴ የሰራችሁት ለበጣም ለብዙ ጊዜ ይሆናችኋል እውነት። ስለዚህ በተለይ ለልጆች ቆዳ ጸጉራችሁ ለሚያሳክካችሁ ቅርፍ እያለ ለሚወጣ፣ ስለዚህ ለቆዳ ጤንነት በጣም ተመራጭ ነው። ለፊትም ታውቃላችሁ ሬት እንግዲህ ከሬት የማይሰራ ነገር የለም። ሻምፖ፣ የጸጉር ቅባት፣ ለእጅ ሎሽን ይሰራል፣ ብዙ ነገር ይሰራል ከሬት። እንግዲህ ኢዣዎች እንደውም ይጠጡታል። አረብ ሀገር አካባቢ ለሆድ ህመም እየተባለ ይጠጣል አይደለምና ለጸጉር ማለት ነው። ስለዚህ ሬት ብዙ ነገር ነው ያለው ጥቅም። ለጸጉር ደግሞ በጣም አሪፍ ነው። በጣም ነው ጸጉር የሚያሳድገው፣ በጣም ነው ቆዳ የሚያስተካክለው፣ ጸጉር ያለሰልሳል በጣም ማለት ነው። ምንድነው አንድ ጊዜ ተጠቅማችሁ ሳይሆን በተከታታይ ሁሉንም ስቴፕ ባይ ስቴፕ ተጠቀሙት። በቃ አሁን እኔ የቡና ቅባቱ አላለቀም፣ ያው ስለማሳያችሁ ማለት ነው። ግን አሁን ያንን ወር ብጠቀመው ይሄን ደግሞ በመሃል እጠቀመዋለሁ ማለት ነው። ያንን ተጠቅሜ ደግሞ አላቀላቅለውም። ለምን ችግር የለውም፣ ግን አላቀላቅለውም። ስለዚህ ይሄን አሁን 15 ቀን ብቀባት እኔንም ማለት ነው
ያኛውን ደግሞ እንደዛ እያረኩ እጠቀማለሁ ማለት ነው። ስለዚህ እሬት በጣም ቆዳ ያስተካክላል። የጸጉራችሁ ቆዳ የሚቆስል የሚያሳክካችሁ የሆነ ከእውነት እንደ ፈንገስ ይሄ በጣም ያስተካክላል፣ በጣም ያድናል ማለት ነው። እና ጸጉራችሁ ግርድድ እያለ ያስቸገራችሁ ልጆች ይሄን ተጠቀሙ። ጸጉራችሁ አላድግ ያለ ልጆች እንደው ለልጆቻችሁ ተጠቀሙ። እውነት ይሄ ከህፃን እስከ አዋቂ ከ1 አመት ጀምሮ ይሆናል። እንግዲህ ብዙ ነገር ሰርቼላችኋለሁ። ሩዝ ጋር ቀላቅዬ ተልባ ጋር ብዙ ነገር ሬት ሰርቼላችኋለሁ። እንግዲህ ቅባትም እየሰራሁላችሁ ነው። ገና ወደፊት ይቀጥላል። ሬትን በብዙ መልኩ መጠቀም ስለምንችል ያው እንግዲህ አሳያችኋለሁ ማለት ነው እኔ በምን መንገድ እንደምጠቀመው። ስለዚህ በንጹህ ጨርቅ ውሃውን ጠራረኩት ማለት ነው። ውሃው አያስፈልግም። ጠራርጌ ንጹህ ከውሃው የጸዳ አድርጌ ነው እዚህ ጋር በሶፍት እና በንጹህ ጨርቅ ጠርጌ እንትን ያልኩት። ይሁት ነው እውነት ሲያምር አለው ጄል፣ ቆንጆ ጄል ማለት ነው። በጣም ወፍራም አይደለም። ስለዚህ አሁን ይሄ እንደዚህ አሳስቼ የከተፍኩት ምንድነው ቶሎ ቅባቱን እንድናገኝ ይረዳናል። ቶሎ ብስል ይልልናል። ምን ፈልገውን ጥቅም ቶሎ እናገኛለን፣ አይቆይም ማለት ነው። ለዛ ነው። ስለዚህ እናንተ ያላችሁን ቅባት አድርጉ። እኔም ያለኝን ቅባት አድርጌያለሁ። ባላችሁ የፈሳሽ ቅባት መጠቀም ትችላላችሁ ማለት ነው። ጭቃ ቅባትም ማድረግ ትችላላችሁ። ጭቃ ቅባት ስትጠቀሙ ግን የፈላ ውሃ ላይ አድርጋችሁ ነው እንትን ማለት ያለባችሁ ማለት ነው። ግን ፈሳሽ ቅባት ብትጠቀሙ ሀሪፍ ነው እላችኋለሁ። ስለዚህ እዚህ ጋር በጣም 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 መጠኑን ቀንሼ ነው እያንተከተኩ ያለሁት ማለት ነው። መጠኑን አትጨምሩት። ለምን በቃ ይሁን አረፋው እስከላይ ይሆንና ያው አሮ ጥቅሙንም ሳናገኘው እንትን ይላል ማለት ነው። ይበላሻል፣ አይጠቅመንም። ስለዚህ ያያችሁት እንድታዩት ቀስ ባለች አንዳንድ ጊዜ የማይቀንስ የማይጨምር ስቶቭ በቃ ኦን እንደሆነ የሚያልቅ አለ። ያን ደግሞ ምን ታረጋላችሁ መሰላችሁ ታንተከትኩና እስከምትፈልጉት መጠን ታደርጉና ከዛ ታጠፉታላችሁ። ከዛ በጠፋው ደግሞ ይንተከተካል ማለት ነው። ከዛ እንደገና ደግሞ ልም ብሎ ሲጠፋ መንተክተኩ ሲያቆም ደግሞ እንደገና ኦን ታረጉትና ከዛ ሲግል ደግሞ ቶሎ ታጠፉታላችሁ። እንደዛ እያረጋችሁ አብስሉት ማለት ነው። አያችሁት? በትንሽ ትንሽ ነው እንትን ያልኩት። ይኸው እዚህ ጋር በቃ ጄሉ የለም ወጥቷል። ስለዚህ ጨርሰናል ማለት ነው። አወጣዋለሁ። ይቀዘቅዛል። ቢያንስ 30 ደቂቃ እንደዛ 25 ደቂቃ ወስዶብኛል ማለት ነው። እንደዛ እያረጋችሁ ተጠቀሙ። በጣም በጋለ እሳት ላይ አታድርጉት። ጥቅም የለውም። እንደተፈለገውም አይሆንም ማለት ነው። ቅባቱም ያልቃል። በጣም እሳት ከጨመራችሁበት በጣም ማለት ነው። ስለዚህ ለስለስ ባለ ነገር እንትን በሉት ማለት ነው። እዚህ ጋር ቀዝቅዞ ነው እንግዲህ ያያችሁት። ሳያር ምን ሳይል እንደፈለኩት ነው የሆነልኝ። እኔ እንግዲህ እንደዚህ ነው የምጠቀመው። ለጸጉር ልስላሴ፣ ለጸጉር መርገፍ ሬት ዋው በጣም በጣም ብዙ ጠቀሜታ ነው ያለው። እየደጋገማችሁ ተጠቀሙ። ጥቅሙን እንድታዩት፣ እንድታገኙበት፣ እንድትመሰክሩ መታችሁ ማለት ነው። ስለዚህ ተጠቀሙ። ደግሞ በጣም ለብዙ ጊዜ ነው የሚሆነው። በየጊዜው መሳት አይጠበቅባችሁም በቃ። ስለዚህ እዚህ ጋር ቀዝቅዞ ፍር ያለ ነው። ሲያምር ራሱ እውነት በጣም ነው የሚያምረው። ለእጅ ራሱ አሪፍ ነው በጣም ሬት ማለት ነው። ስለዚህ እዚህ ጋር ያው ከሬቱ ጋር ቅባታችን እንዳይቀር እንደዚህ ቆንጆ አርጋችሁ ተጨምቁታላችሁ ማለት ነው። ያው በጨርቅ አላደረኩትም ያን ያክል ደቃቅ ነገር ስላልሆነ በወንፊት እንትን ማለት ይችላል። አያችሁት? ቆንጆ ነው። አላረረ ምን አላለ። በቀዝቃዛ ለሰስ ባለ እሳት አንተክትኬ ይውላችሁ እንዴት እንደሚያምር እውነት ውፍር ያለ ቆንጆ ቅባት። ስለዚህ ያው እኔ ለክቼ ነበረ በጣም ለሰስ ባለ እሳት ስለሆነ አልወሰደውም ማለት ነው።
በጣም በጋለ እሳት ስታረጉት ግን ምናልባት ግማሹ ይሄዳል። ጥቅሙ ያን ያክል ያው አይፈቀድምም ደግሞ በጣም በኃይል ባለው እሳት ማንተክተክ ጥቅም አልባ ነው የሚሆነው፣ አይጠቅምም። ስለዚህ እሳቱ በጣም ባልጋለ ነገር ነው ማብሰል ያለባችሁ፣ እንደዛ ነው። ስለዚህ እዚህ ጋር ያዘጋጀኋትን ለብዙ ጊዜ ስለሚሆነኝ ማለት ነው። ለዛላውም ለቆዳውም ይሆናል ይሄ ቅባት፣ በተለይ ለቆዳው ዋው። ስለዚህ እንደዚህ ያርጋችሁ ተጠቀሙ። አንድ ጊዜ ብትሰሩት ለብዙ ጊዜ ስለሚያገለግል እንደዚህ ያርጋችሁ ከርናችሁ አስቀምጣችሁ በምትቀቡበት ቅባት እየቀነሳችሁ እየተጠቀማችሁ ለእናንተም ለልጆቻችሁም ጸጉራችሁን አሳደጉ፣ ተንከባከቡ። ጸጉራችሁን ከሚያሳክክ ነገር እረፉ፣ አሳርፉት ማለት ነው። ጸጉራችሁ እየረገፈ ከሆነ ያስተካክልላችኋል። ስለዚህ እንደዚህ አርጌ ክድና አርጌ አስቀምጣለሁ። አለቀ። እንዴት እንደሚያምር እዩት። እውነት እቺን ደግሞ ለማማዬ እየቀባሁ ያው ማየት ማመን ነውና እየቀባኋት ላሳያችሁ ለእናንተ ማለት ነው። ስለዚህ በቃ እንደዚህ አሁን ይሄ ለትምህርት ቤት የተሰራችው ነው። በቃ እንደዚህ ቀብቻት አለቀ። የሚሸት ነገር የለ፣ የሚያስቸግር ጠረን የለ፣ አለቀ። እንደዚህ ቆዳዋ እያያችሁት ነው እንግዲህ በጣም ነው የሚያምረው፣ በጣም ማለት ነው። በተለይ ለልጅ ወሳኝ ቅባት ነው፣ ወሳኝ ቅባት ነው። ተቀቡ፣ ሰርታችሁ ተጠቀሙ፣ ላንቺም ለልጅሽም። ስለዚህ ጸጉሬ ከርዳዳ ነው የምትይኝ እህቴ ይሄን ተጠቀሚ እሺ። እና በፈለጋችሁት ባላችሁ ቅባት ስሩ። ከ25 እስከ 30 ደቂቃ በቂ ነው። ለሰስ ባለ እንትን የእሳት መጠን እንደዛ ሰርታችሁ ተጠቀሙ። በጣም ነው የምወዳችሁ። ቻው